በእያንዳንዱ ወሎዬ ውስጥ ቢያንስ አንዲት ሴት ልጅ አረብ ሀገር ሄዳለች። ወሎን የማልማትም ትንሽ ወንድሟን የማስተማርም ቤተሰብ የመሸከም ኃላፊነት በዛች በልጅ ላይ እንደሆነ አድርጓል። በትምህርት ላይ ተስፋ እንዲቆረጥ በማድረግ ይሄ በርካታ አይነት ቀውሶች ይኖሩታል። በሌላ ጊዜ እናወራዋለን። ይሄ አንዱ ስትራቴጂ ነው። ሁለተኛው ስትራቴጂ ልክ እንደ ቀድሞ ማዕከላዊ መንግስት ላይ ሆነው እንደሰሩት ሁሉ የአማራ ክልል ዳርቻ የሆኑ ቆላማ ሙስሊም ቀጠናዎች የትምህርት እድል እንዳያገኙ ማድረግ ነው። የወሎ የአማራ ክልል የኦሮሞ ማህበረሰብ አለ። እዛ አካባቢ ላይ ብትሄድ በጣም የኢሊትሬሲ ሬቱ በጣም አደገኛ ነው። የትምህርት አክሰስ እንዳይገኝ የተደረገው። ስለዚህ ይህን ስትራቴጂ ተጠቅመው አብዛኛውን ይሄ ሙስሊም በዚህ የሆነው ቀጠና ከትምህርት እንዲርቅ ተስፋ እንዲቆርጥ ትምህርት ላይ የሌለት ጄኔሬሽን ደግሞ የሚጠብቀው ምን እንደሆነ ግልጽ ነው። ይሄ ነው ሲደረግ የነበረው። ከዛ በኋላ ደግሞ አሁን ከፍተኛ የሆነ ጦርነት ቀጠናው ላይ ተቀሰቀሰ። አካባቢው ኢንሴኩርድ ማድረግ፣ ተረጋግቶ እንዳይኖር ማድረግ። ስለዚህም ይሄ የወሎና ሙስሊም በዚህ የሆነው ቀጠና ጉዳዩን ተረድቶ ይሄን የኢንሴኩርድነስ ወይም ኢንሴኩርድ የመሆን ጉዳይ ወይም ደግሞ ግጭቱን ሲቪል ዋሩን ምናምኑን በሙሉ ልቡ መደገፍ ሲያቆም ትምህርት ቤቶችን ማዘጋት። ስለዚህም አማራ ክልል ላይ ካለ 7,000-8,000 ትምህርት ቤት ውስጥ እጅግ በጣም ትንሽ ፐርሰንት የምትለው ነው ለባለፉት 2-3 ዓመታት ሲያስተምር የነበረው አንዳንዴ ትልቅ የሆኑ ጦርነቶችን በመፍጠር የወሎ ማህበረሰብ ወይም ደግሞ የሙስሊም በዚህ የሆነው ቀጠና ከትምህርት እንዲቋረጥ ማድረግ፣ ወዳው ደግሞ ማትሪክ እንዲፈተን ማድረግ፣ ሳይዘጋጅ የትምህርት ወደ ፈተና እንዲገባ ማድረግ፣ በጣም ብዙ አይነት ታክቲኮች ተፈጥረዋል። በዚህ ምክንያት ባለፉት 6-7 ዓመታት በርካታ ሙስሊሞች የቀጠናው ሙስሊሞች ከትምህርት ተናጥበዋል። በጣም በርካቶች። አሁን ደግሞ ምን አይነት ህግ አመጡ? ግዕዝን ከ3ኛ ክፍል ጀምሮ በአማራ ክልል መሰጠት እንዳለበት አስገዳጅ የሆነ ደብዳቤ አወጡ። ምንድን ነው የተፈጠረው? በተለየ መልኩ አማራ ክልል በአስገዳጅነት ለአማራ ክልል ህዝቦች ህፃናቶች በሙሉ የሚያስተምርበት ግራውንድ ምንድን ነው የተፈለገው? የመጀመሪያው ጥያቄ ይሄ ነው። ሁለተኛ ለምን አማራ ክልል ለምን ህፃናትስ ላይ ያስተምሩ? ግን ለምንድን ነው ከ3ኛ ክፍል ጀምሮ እንደሆነ የተፈለገው? ጥያቄው ይሄ ነው። እንደምታውቀው ህፃናት ነጭ ወረቀቶች ናቸው። የተሰጣቸውን ነው የሚቀበሉት። ስለዚህ በግዕዝ በኩል መተላለፍ የተፈለገ ሐሳብ አለ ማለት ነው። ቋንቋ አይደለም የተፈለገው። ለምንድን ነው ይሄ ወደዚህ አይነት ድምዳሜ ለምን ተመጣ? ግዕዝ በመሰረቱ በህዝቡ ውስጥ ያለ ቋንቋ አይደለም። በኢትዮጵያ ውስጥ አንዲትም ክልል፣ አንድም ወረዳ፣ አንድም ቀበሌ፣ አንድም መንደር አረ ሌላው ቀርቶ አንድም ቤተሰብ የሚናገርበት የለም። በቋንቋ ጥናት ከ25,000 በታች ተናጋሪ ያለው ቋንቋ የሞተ ቋንቋ ነው። ይሄ ቋንቋ ለግብይት አይውልም፣ ለእርሻ አይውልም፣ ለማህበረሰባዊ መኗኗር ሂደት አይውልም፣ ለቴክኖሎጂ አይውልም፣ ለንባብ ለእውቀት ለዘመናዊ እውቀትና ንባብ አይውልም። ለምን? ግዕዝ ፖዝ ካደረገ በርካታ ክፍለ ዘመናቶች አልፈዋል። በዙሪያችን ያሉ ክስተቶች በሙሉ ደግሞ ዘመን አመጣሽ ናቸው። እነዚህን ዘመን አመጣሽ ክስተቶች በሙሉ አያውቃቸውም። በዚህ ዘመን ላሉ ቁሳቁሶች ሁሉ ስያሜ የለውም። ሌላው ቀርቶ 0 የሚባል ቁጥር የለውም። 2000 እንኳን ለማለት 2 በግዕዝ እንጽፈህ ሺ የሚለውን በአማርኛ ቃላት ፊደል ነው የምጽፈው። ፊደልንና አሃዝን አጣምረህ ነው መጠቀም የምትችለው እንጂ በአሃዝ
ፈለከው መግለጽ አትችልም። ግዕዝ አሁን ባለው ማህበረሰብ ውስጥ ማህበረሰቡን የሚመጥን ማገበያየት፣ ማነጋገር፣ ማዋዋል፣ ሂሳብ ማሰቢያ መሆን የሚችል ቋንቋ አይደለም። ይሄ ቋንቋ በተለየ መልኩ ለህፃናት እንዲሰጥ የተፈለገው ለምንድን ነው? በዚህ ደረጃ ያለ ቋንቋ ልጆች ዕውቀት እንዲቀስሙበት ነው። ለዕውቀት ብቁ ያልሆነ ቋንቋ ነው ብያለሁ። ልጆች አድገው እንዲመራመሩበት፣ ሳይንስ እንዲሰሩበት ነው አይደለም። የትኛውም ቴክኖሎጂ ጋር ማች የማያደርግ ቋንቋ ነው። ኦልሬዲ ላግ አድርጓል፣ ወደኋላ ላግ አድርጓል። ከዛው በተጨማሪ ይሄ ቋንቋ ከስተጀርባው ባህል አለ፣ ሃይማኖት አለ። ቋንቋ መግባቢያ ነው፣ ቋንቋ እኮ መግባቢያ ነው ምናምን የሚሉ ሊተራል የሆኑ ሲሰሙ የተለመደ የሚመስሉ ሀሳቦች ትክክል አይደሉም። ከቋንቋ ጀርባ ሃይማኖት አለ። ቋንቋው ያደገበት፣ ቋንቋው ራሱ ቋንቋ ያድጋል፣ ይጎለምሳል፣ ይሞታል። ግዕዝ ጡት ጠብቶ አድጎ የሞተው ቤተክርስቲያን ውስጥ ነው። ስለዚህ ግዕዝን አምጥተህ ሴኩላር ማድረግ እጅግ ፈታኝ ነው።